ወይኔ ትንሱዬ እግዚአብሔር ይድረስልሽ፣ እንደው መድኃኒዓለም ይድረስልሽ፣ የሰጠሽና አምላክ ያሳቅፍሽ እንዳያስለቅስሽ። እውነት እኔ በጣም ነው ያዘንኩት፣ በጣም ነው የደነገጥኩት ደግሞ ማለት ነው፣ በጣም ማለት ነው። ወይ እግዚአብሔር እንግዲህ አሳይተ እንዳትነሳት። እውነት እግዚአብሔር የልጅነቷ ልጅ ነው። እግዚአብሔር አንተ አሳቅፏት፣ ልጇን ምንም ነገር እንቅፋት እንዳይነካባት። ውድ ቤተሰቦቼ እንግዲህ እውነት በጣም ደንግጫለሁ፣ በጣም ማለት ነው። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። ያው ቻናሌ ትንሽ ቀዝቀዝ ብሏል፣ እስቲ ብድግ አድርጉት። እውነት ዛሬ የተፈጠረው ነገር በጣም ነው የሚያስጠላው፣ በጣም ማለት ነው። በስተመጨረሻ የተፈጠረው ነገር እንግዲህ ማሚ አይታችኋል። መጀመሪያ በቃ እኔ እሄዳለሁ እያለች ነበረ፣ ወደ ቤቴ እሄዳለሁ ምክንያቱም እነሱ አልፈልጉኝም፣ እነሱ ሳይፈልጉኝ ደግሞ እዚህ መቀመጥ አልችልም ብላ እየተናገረች ነበረ። ስለማሚ እውነት ለመናገር አሁን ጥሩ ሞድ ላይ አይደለሁም፣ ግን ስለሷ ማውራት ግን ማሚ ትንሱ ስላለቻት ወይ አላዛር ስላላት አይደለም። ይሄ ሁሉ ደግሞ ምክንያት የሆነ በማሚ ነው። እውነት ልጅቷ እየተበሳጨት እየተናደደች ያልሆነ ነገሮች እየፈጠረች እየታመመች ይሄ ሁሉ ችግር እንደው ይሄ ሁሉ ነገር የተፈጠረው ማሚ ባንቺ ምክንያት ነው። ይሄን እንዳትረሺ። ምክንያቱም ልጅቷን እያበሳጫቷት፣ አንዴ እየወደቀች ምግብ እየበላች አይደለም፣ ልጅቷ ነገር እየበላች ነው። ስለዚህ እርግዝና ደግሞ ይሄን ነገር አይፈልግም። ሰላም ነው የሚፈልገው፣ ፍቅር ነው የሚፈልገው፣ መበሳጨት አይፈልግም። የሁላችንም እንትን አንድ አይደለም። የሁላችንም ሰውነት የሁላችንም ተፈጥሮ አይደለም። ምክንያቱም አንዳንዱ መበሳጨት፣ መናደድ፣ መራብ ማይፈልግ እርግዝና አለ። አንዳንዱ ብትበሳጩም ብትናደዱም ብትርቡም ሁሉም ነገር የሚችል የራሱ የሆነ የእያንዳንዳችን ሰውነት የተለያየ ስለሆነ እንደዚህ አይነት ነገሮች አሉ። አሁን ማሚ ይሄ ሁሉ ምክንያት የመጣው እውነት ለመናገር ባንቺ ነው። ትላንት ለትንሱን ብንናገራት እውነቱ ነው እኛ የምንናገረው ማለት ነው። እውነትን ደብቀን ይሄ ሐሰትን አይደለም ምን መሰክረው። ይሄ ሁሉ የተፈጠረው ባንቺ ነሽ ከመጀመሪያ ጀምሮ ማለት ነው። ሀ ሲባል ጀምሮ ማሚ አንቺ ነገርን ብታበርጂ፣ ወደ ቤትሽን ወደ ትዳርሽን ብትጂ፣ እንዲሁም ደግሞ ትንሱ አልፈለገችሽም ነበር አይደለ? በቃ ከቤታችን ውጪና ትዳራችን ሰላም ይኖረው እያለችሽ ነበር አይደለ? በዛንታ እሺ ልጅ እኔ ካልፈለጋችሁ ልክ ዛሬ እንዳልሹ ማለት ነው። እኔ የማልፈልግበት ቦታ አልገኝም፣ መገኘት አልፈልግም እንዳልሹ ዛሬ ያኔ ትንሱ እንደዛ ስትልሽ እሺ ልጄ በቃ እናንተ ካልፈለጋችሁኝ እኔ እናንተ ብቻ ሰላም ሁኑ፣ እኔ ቤት አለኝ፣ ትዳር አለኝ፣ ልጆች አለኝ፣ እናንተ ብቻ ይመቻችሁ ብለሽ ውልቅ ብለሽ ብትወጪ ትንሱ ለዚህ ደረጃ አድርስ። ምክንያቱ አንቺ ነሽ ማሚ። እውነቴ ነው የምልሽ። ምንም ነገር ቢፈጠር አንቺን ከመውቀስ ደግሞ ወደ ኋላ አንልም። እኛ አሁን ጸሎታችን የትንሱ ጽንሱ ምንም እንዳይሆን፣ ምንም ነገር እንዳይነካባት ፈጣሪ አምላክ እንደው ያሳቅፋት፣ እውነት ያሳቅፋት። በጣም ከባድ ነው። ለዛው የመጀመሪያ ልጃችሁ በዚህ ደረጃ ላይ እንግዲህ የታየው ሲያዩ የነበረው እንግዲህ አላዛርም በእጁ ሲያሳይ የነበረው ደም ነውና በዚህም ደረጃ ላይ ደግሞ እንደዚህ መሆን እውነት ለመናገር እኔ ትንሱ አሳዝናኛለች። እንግዲህ ከካሜራ ጀርባ ምን አይነት ህይወት እንደምታሳልፍ እሷ ናት የምታውቀው ብላለች። እኔ ከካሜራ ጀርባ ትላንትና ይሄ መቀያየሯ አናዶኝ ነበር እኔ ማለት ነውና በቃ ትክክለኛ ማንነቷን ለምን አትሆንም ራሷን አትሆንም የሚል ወቅሻት አለው በትላንትና ቪዲዮ። ግን ሆኖም ከካሜራ ጀርባ ማሳልፈው ሌላ አይነት ነገር ነው ብላ ስታወራ ነበረ ማለት ነው። ግን ያው እኛም ግማሾቻችን ብንረዳትን ግማሾቻችን አሁን ትላንትና ባደረገችው ነገር ደስ አላለንም ነበር። እንደ እህትም ወቅሰናት ነበር። ነገ ትመለሳለች የሚለው ነገር ነገ አስተካክላ ትመጣለች፣ ድጋሚ እንደዚህ አይነት ነገር ስህተት ውስጥ አትገባም ወይም ስህተት አታደርግም በማለት እኛም ቪዲዮ ላይም ኮሜንት ላይም ወቅሰናታል ማለት ነው። ግን እንግዲህ ችግሯን የምታውቀው እሷ ናት። አያችሁ ምን ያህል ስቃይ ላይ እንዳለች ራሱ በዚህ ነው የሚታወቀው። ምን ያህል መከራ ላይ እንዳለች በዚህ ነው። የሴት ልጅ መከራ አያልቅም። በቃ እውነቴ ነው የምላችሁ፣ የሴት ልጅ መከራ ምንም አያልቅም። ምንም አንዱ ስትሉት አንዱ ስትሉት አንዱ በቃ የሴት ልጅ እኔ ለመከራ ነው እንደውም አንደን የተፈጠረች ሁላ የሚመስለኝ ማለት ነውና እንግዲህ ከካሜራ ጀርባ ወይ ኢመንት ያክሉ ነው እያሳየችን ያለችው። ኢመንት ያክሉ
ምን ያህል መከራ እንደምታሳልፍ እንግዲህ ውስጧ ምን ያህል እንደደማ ምን ያህል እንደቆሰለ ምን ያህል መከራ እንደምታሳልፍ በዚህ ማወቅ ትችላላችሁ። እስቲ ልጇን ጽንሱ እስከሚጎዳ ድረስ ወይም ደግሞ ጽንሱ ወይ ሊወርድም ይችላል እንግዲህ ያለው ነገር ሲታይ የነበረው ደም ይህን ያህል የመፍሰሱ ምክንያቱ ምን እንደሆነ አናውቅም ማለት ነውና እኔ እግዚአብሔር አምላክ ልጅሽን ያሳደፈሽ እውነት በልጅ አይፈትን ማለት ነውና ለዚህ ሁሉ ደረጃ ለዚህ ሁሉ ምክንያት ማሚ ያንቺ እንደሆነ እንዳትረሺ እንዳልኩሽ ከመጀመሪያ ጀምሮ እሺ ብለሻቸው እንደ እናት ልጆች ነበሩ ታዘሽላቸው ራሳቸው ወደ ራሳቸው እስከሚመለሱ እስከሚያውቁ አዋቂ እስከሚሆኑ ነገ የሰሩትን ስህተት ጥሩ እንዳልነበረ ትክክል እንዳልነበረ ወደ ራሳቸው እስከሚመለሱ ድረስ አንቺ መሸነፍ ነበረብሽ። ግን አንቺ ከሷ ጋር ልትጋብተሽ ነበረ፣ ስትሰድቢያት ነበረ፣ ስትመቷት ነበረ፣ ስትገፈትራት ነበረ። እች ልጅ ምን ያህል ውስጧ እንደተጎዳ እንግዲህ ይሄው በስተመጨረሻ ይሄው አየነው ማለት ነው። እና ትንሱዬ እኔ እንጃ እኔ አላቅም፣ ቃላት ራሱ አጥሮኛል ማለት ነው። ይሄን ነገር ለመናገር ቃላት ራሱ አጥሮኛል። አላዛርም እያበሳጫት ነበረ ታውቃላችሁ። ትላንትና እንደውም ስለ አላዛር ራሱ እያወራች ነበረ። በቃ እሱ ባል ይሆነኛል ብዬ እውነቷን ነው ሳይጽናኑ ታውቃላችሁ። የሆነ ሰዓት ላይ ከሆነ እንደው መጥራት አልፈለግም አሁን የራሷ ህይወት ስላላት ማለት ነውና መጠናናት የሚባል ነገር አንዳንዴ ግን አስፈላጊ ነው። እውነቴ ነው የምላችሁ ለሴት ልጅ መጠናናት የሚባለው ነገር ግን ያው ሰው ምን ታስባላችሁ መሰላችሁ? አንዳንዴ መጽሐፍ አይደለም አናነበው እንዴት እናውቀዋለን? እሱ እኛን እስከሚያገኝ ድረስ ጥሩ ጸባይ ቢያሳየንስ መልአክ ቢሆንልንስ ብላችሁ የምታስቡት ነገር አለ። ደግሞ አሉ እንደዛ የሚሆኑ እስከሚያገኛችሁ የራሳቸው እስከሚያረጉ እርግጠኛ የራሳቸው እንደሆናችሁ እርግጠኛ እስከሚሆን ድረስ ማንነታቸው ማያሳውቁ ማንነታቸው ማይወጣባቸው ጥሩ ሰው እንደሆኑ የሚያሳዩ ገባችሁ? ይሄ በማስመሰል ህይወት የሚኖሩ ሴቶችም አሉ ወንዶችም አሉ። በነገራችን ላይ ወንድስ ብቻ ለምን ሴትም አለች። ባል ያቺ ወንዷ እጁ ስር እስከምትገባ ድረስ ራሷን አቅለስልሳ መልአክ መስላ ከዛ ደግሞ ማንነታቸው የሚወጣው ተጋብተው ወይ ልጅ ወልደው ወይ ከተጋቡ በኋላ ምን ያመጣል ምን ታመጣለች በሚለው የዛኔ ማንነታቸው የሚወጡ ብዙ ሰዎች አሉ፣ ከሴትም ወገን ከወንድም ወገን ማለት ነውና ሆኖም ግን የሆነ የሚረዳ ሰው የሚረዳ ችሎታ ያለው ሰው አሁን አንዳንዱ በፊት አንብቦ ያ ሰው ምን አይነት ሰው እንደሆነ ምን ጸባይ እንዳለው ጨካኝ ነው፣ ርህሩህ ነው፣ የዋህ ነው፣ አሳቢ ነው ወይስ ይሄ እንትን ነው የምትሉበት በፊት ራሱን እኮ መለየት ትችላላችሁ። አንዳንዴ ደግሞ በንግግር የሆነ ሰዓት ላይ አምልጧቸው የሚናገሩ ይሄ ወለምታ የሚባለው ያፍ ወለምታ የሚባለው እንደዛ በወለምታ የሚናገሩ የዛኔ ማንነታቸው ልታውቁ ትችላላችሁ። በፍቅር መቆየት ጥሩ ነው፣ እውነት ጥሩ ነው። አሁን ትንሱ በፍቅር እንደው 1 አመት 2 አመት ብትቆይ ለዚህ ሁሉ መከራ አትደርስም ነበር። ወዳው ነው ካያችሁ ማለት ነው ከመጀመሪያ ጀምሮ እነትን የምትከታተሉ ካላችሁ ወዳው ነው ትንሱ ወደ ህይወት የገባችሁ። አላዛር ከእንትና ጋር ተለያየ፣ ከሄሉ ጋር ተለያየ። ከዛ በኋላ እንደው ሁለቴም አንዴም ራሱ ቪዲዮ የሰራ አይመስለኝም። ከዛ ትንሱ መጣች። አመት አልሞላ ገባችሁ? አሁን ያለንበት ራሱ አመት አልሞላ። ትንሱ መጣች፣ በተከታታይ ቪዲዮ መስራት ጀመሩ። ከዛ በኋላ ወደ ፍቅር ተቀየረ። በቃ አልተጠናንም። እሷም አላጠናችም፣ እሱም አላጠና። አንዳንዴ ሲሮጡ የታጠቁ ሲሮጡ ይፈታል የሚባለው ነገር ተረት እውነት እንደው የተረተች ሴትዮዋ ወይም ሰውየው መሸለም ነበረበት። እውነት ነው። አንዳንዴ ስትሮጡ የምታረጓቸው ነገሮች ማለት ነው ወይም ደግሞ የችኩል ውሳኔ የምታረጓቸው ነገሮች መጨረሻ እናንተን ሲጎዳ ነው፣ እናንተን ሲያሰቃይ፣ እናንተ መከራ ውስጥ ሲያስገባ፣ እናንተ ህይወታችሁን ሲያሳጥር ነው የምታዩት ማለት ነውና የትንሱ ህይወት አሁን እንደዛ ነው የሆነው። እንደዛ ነው። አላዛር እንደ ወንድ አልሆነም፣ እንደ ባል አልሆነም። ሲያበሳጫት ነበረ። ትላንትና ካያችሁ ትላንትና ነው ከትላንቱ በኋላ የተሰራ ቪዲዮ እንኳን ካያችሁ ምን ያህል ሲያመናጭቃት እንደነበር። እች ልጅ ሆርሞን ይቀያየራል። አዎ የእርግዝና ሆርሞን ይቀያየራል ይባላል ማለት ነው። እች ልጅ ሆርሞን ሲቀያየር ልታለቅስበት ትችላለች፣ ልትሰድበው ትችላለች፣ ልትመታው ትችላለች። አላዛር ይሄን አላደረግም። እንደው እኔ
እሷ አብዳለችና ወደ እናቷ ሄዳ ለምን ጥያት አልመጣም ሲል ነበር ሲፎክር የነበረው። በጤናማ ጊዜዋ ሚስቱ እንደሆነ ሲያስተዋል፣ በታመመች ጊዜ ደግሞ በቃ የታመመች አልፈልግም ነው። ገባችሁ? አንዳንዴ ቃል ስትገቡ በህመሙ በችግሩ በመከራው ጊዜ አብሬ ሆናለሁ አብሬት ሆናለሁ የሚባል አዱ ቃሎች አይደል? ምናልባት ይሄ በመንፈሳዊ ህይወት የተጋቡ ሰዎችም ሊሆን ይችላል። ባላማዊ አላውቅም ምን እንደሚባል ማለት ነው። ሽማግሌ ላካል ልጅ ለልጅ ነው መሰለኝ፣ እንደዛ ነው የሚባለው መሰለኝ። ግን አለ መሰለኝ በሽማግሌ መራስ በመከራው ጊዜ በሚራው ጊዜ ብቻ አላውቅም። ሆኖም እንደዛ ብሎ ቃል ገብቶ የመጣ ሰውየው ማለት ነው አሁን ስላበደች ወይም ትንሱ ትክክል ስላልሆነች ወደ እናቷ ቤት ወስጄ እጥላታለሁ ሲል ነበረ ማለት ነው። አላዛር ወንድ ስላልሆነ ነው ያጽናናት ነበረ። ይሄን ቀን እኮ ያልፋል፣ አይዞሽ፣ መጽናናት አለብሽ፣ መታገስ አለብሽ ብሎ ከጎና መሆን ትቶ ከናቱ ጎን እየሆነ ይሄው ልጁ ሊያጣ ነው። ይሄው የመጀመሪያ ልጁ ሊያጣ ነው። ይሄ ነው አሁን እየተፈጠረ ያለው ማለት ነው። እኔ የትንሱ ህይወት ነው እጅግ በጣም ያሳዝነኝ ያለው። አላዛር ተው፣ ወንድ ነው። ወንድ እንደፈለገ ዘሎ ከማንም ወልዶ ያመጣል። የፈለገውን ሴት አማርጦ በፈለገው ሰዓት። ግን የሴት ህይወት በጣም ያሳዝናል፣ በጣም ማለት ነውና አሁን አላዛር ብትወጣ ብትፈርጥ ምን ብትል ብታለቅስ ማፊ ፋይዳ መጀመሪያ ነገር ይሄን ነገር እንደሚመጣ ትንሱ የመጀመሪያ እርጉዝ እንደሆነች ስታቅ ለሁሉም ነገር ጥንቃቄ ደግሞ ትሰማለ። አሁን ቴክኖሎጂ በስሏል፣ ኢንተርኔት አለ። እያወጣችሁ ስለ እርግዝናም ስለምንም ሰርች ያረጋችሁ ስለዛ ነገር ማወቅ ትችሉ ነበር። ሴት ልጅ ምንድነው በእርግዝናዋ ጊዜ የሚያስፈልገው ምንድነው የሚለው ነገር ማወቅ ትችሉ ነበር። ግን አንተ ከናድቆ ስትፈልጊ ገደል ግቢ፣ ስትፈልጊ እንደዚህ ሁሉ አሁን ባለፈ አይታችኋል በትራስ ምናምን ሲመታት ማለት ነው አይደል? በዚህ 3 ቀን ነው 4 ቀን ማለት ነው እንግዲህ ጆሮ ላይ እየጮክሽ ነው፣ እተኛ ከለከልሽኝ፣ መኝታ ከለከልሽኝ፣ እንደዚህ ያደረግሽኝ እያለ ሲወቅሳት ነበረ ማለት ነው። አልቻላትም፣ 1 አመት እንኳን አልቻላትም። እስቲ ብዙ አመት ለመኖር ያሰቡ ሰዎች ብዙ አመት ለመኖር ብዙ ልጆች ለመውለድ ብዙ ጊዜ አብረው ለማሳለፍ ያሰበ ባልና ሚስት በዚህ ደረጃ እንደዚህ መቅለል በቃ በዚህ ደረጃ እሷን እየሰደበ እያመናጨቀ ነበረ ማለት ነው። ስለዚህ ትንሱ በውስጧ እየተናደደች ነው። ገብቷችኋል? አንዳንዴ ጮሃችሁ አልቅሳችሁ ሰድባችሁ ተማታችሁ የምታወጡት ነገር ጥሩ ነው። ሴቶች ይሄን እንዳትሞኙ። መስደብን ካለባችሁ ስደቧቸው፣ መማታትን ካለባችሁ ተማቱ፣ መጮህን ካለባችሁ ጩሁ፣ ማልቀስን ካለባችሁ እየየ ብላችሁ ጩሁ፣ አልቅሱ። የማልቀስ የሚመቻችሁ ቦታ ከሆነ ክፍላችሁን ዝግት አድርጋችሁ ጮህ፣ ይውጣላችሁ። አያችሁ፣ በውስጥ የሚቀበሩ ነገሮች እንደዚህ ነው የሚጎዳው። ውስጣችሁን እየበላ ነው የሚኖረው። ውስጣችሁን በልቶ ሰውነታችሁን፣ ስጋችሁን፣ ነፍሳችሁን ይጨርሰዋል። ይሄ ነው አሁን የትንሱ ነገር እየሆነ ያለው ማለት ነው። አያችሁ፣ እኛ አልተረዳናትም፣ ትንሱ አልተረዳናትም። በቃ ትንሱ እኔ ከካሜራ ጀርባ ራሱ እያለች እያወራች ነበር፣ አልተረዳናትም። ገብቷችኋል? ስለዚህ ለዚህ የበቃችሁ በውስጧ የምታምቀው፣ በውስጧ የምትናደደው፣ በውስጧ የምትበሳጨው፣ የምታለቅሰው ነገር ነው አሁን ልጇን እንድታጣ እያደረጋት ያለው። እንግዲህ በጣም ነው የሚያስፈራው። እውነትም ለመናገር ደግሞ ራሱ በጣም ያስፈራል። እውነቴ ነው የምላችሁ። እኔ በጣም የደነገጥኩት እውነት፣ በተለይ አላዛር በእጁ እንትን ሲል በጣም እኔ መጀመሪያ አላቅም። ብቻ ፈጣሪ አምላክ ይድረስላት ትንሱ ማለት ነው። እንደው እግዚአብሔር አምላክ ይድረስልሽ። ፈጣሪ አምላክ ልጅሽን ያሳቀፈሽ፣ እውነት አያስለቅስሽ። እንግዲህ የልጅነት ልጅ ከባድ ነው፣ አስባችሁታል። ለማንኛውም ትንሱዬ እግዚአብሔር ካንቺ ጋር ይሁን። መድኃኔዓለም ከፊት ይቅደምሽና ሐኪም ቤት ገብቶ ነገሮችሽን ሁሉ ያስተካክልልሽ። ምንም የሰው ክፋት መመኘት አያስፈልግም። እንግዲህ እኔ ስለማሚ ምንም ነገር መናገር አልፈልግም። አሁን ለማንኛውም ትንሱ ትዳንና ከዛ በኋላ የምናወራው ነገር እናወራለን ማለት ነው። እና ውድ ቤተሰቦቼ ጸሎት አድርጉላት። ሙስሊሞቹም ዱዓ አድርጉላት፣ ክርስቲያኖቹም ጸሎት አድርጉላት። በሰላም ልጇን ምንም ነገር አልሆነም እንድትባል ቸር ወሬ እስከምንሰማ ድረስ ውድ ቤተሰቦቼ እንግዲህ ለዛሬ ያልኩት በዚህ ይበቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አክብራችኋለሁ። አሁንም ለቻናሌ አዲስ ከሆናችሁ
ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ የዛሬው ቪዲዮ በዚሁ ይበቃኛል። ሰላማችሁ ብዝት ይበልልኝ። ቻው